መጠጥ ቤትና ጭፈራ ቤት የምትሄዱ ሰዎች ምን አይነት መንፈሳዊ ችግር ውስጥ እንዳላችሁ በዚህ ቪዲዮ ላሳያችሁ። እዚህ ጋር የምትመለከቱት ሰው መጠጥ የሚጠጣበትና የሚጨፈርበት ቦታ ላይ ያለውን ነገር እግዚአብሔር አይኑን ከፍቶ አሳይቶት ነውና ቀልድ ቢመስላችሁም ግን ዝም ብላችሁ ይሁት እስቲ። ይታያችኋል ከልጅቷ ጀርባ ያለውን መንፈስ ይሁ። እያንዳንዱ ሰው ጀርባ ላይ የሆነ እየሰራ ያለ መንፈስ አለ። በደንብ In Jesus' name, no. እያንዳንዱ ሰው እዚህ ቦታ ላይ እየጨፈረ እየጠጣ ያለ ሰው በመንፈስ አታክ እየተደረገ ነው። ጭንቅላታቸውን እያያችሁ ነው አይደል? እንዴት ኮንትሮል እንደተደረጉ። አያችሁ፣ ህይወት መንፈሳዊ እንደሆነ አለመረዳታችን በጣም ነው የሚጎዳ። እንደዚህ አይነት ነገር ቀልድ ነው የሚመስለን፣ ጆክ ነው የሚመስለን፣ ወይ የሆነ ሃይማኖታዊ ነገር ነው አይደል የሚመስለን። ነገር ግን ህይወት መንፈሳዊ ነው። ዛሬ የሚያልገባችሁ ነገር አንዳንድ ጭንቀታችሁ የመጣው ከእንደዚህ አይነት ቦታ ላይ አጋንንት አታክ ስላደረጋችሁ ነው። አንዳንድ ራስን የማጥፋት ስሜት የመጣባችሁ፣ ህይወት ሚኒንግለስ የሆነባችሁ፣ ኑሮ ያስጠላችሁ ሰዎች፣ ሙቱ የሚላችሁ ውስጣችሁ የሚጨነቅ ሰዎች፣ ዲፕሬሽን የያዛችሁ ሰዎች፣ አንዳንድ ነገራችሁ ፌል ያደረገባችሁ ሰዎች ከእንደዚህ አይነት ቦታ ላይ በሰይጣን አታክ ተደርጋችሁ ነው። ውስጣችሁ ያውቀዋል ባይዘው ይሄ ነገር ከእግዚአብሔር እንደሚያርቃችሁ፣ ለሰይጣን እያቀረባችሁ እንደሚመጣ፣ ህይወታችሁን ለመጥፎ ነገር እንደሚያጋልጠው ታውቃላችሁ። ውስጣችሁ ያውቃል። ግን የትንሽ ደቂቃ ስሜት ነው እናንተን የገዛችሁ። ለጥቂት ደቂቃ የምታገኙት ሳቲስፋክሽን፣ እዛ ቦታ ላይ ያለው ቫይቭ፣ በቃ የሚመቸው ነገር፣ እሱን አይታችሁ ለትንሽ ደቂቃ ደስታ ብላችሁ ህይወታችሁን እያበላሻችሁ ነው። ይሄን ደግሞ ታውቃላችሁ። አንዳንዱ ጭንቀታችሁ፣ አንዳንዱ ግራ መጋባታችሁ፣ ራሳችሁን አጥፉ የሚላችሁ አንዳንዱ ነገር ከእንደዚህ አይነት ቦታ ላይ በአጋንንት አታክ ስለተደረጋችሁ ነው። ዛሬ ንስሐ ግቡ። ዛሬ ወደ እግዚአብሔር ተመለሱ። መቼ እንደምትሞቱ አታውቁም። መቼ እግዚአብሔር ፊት ለፍርድ እንደምትቀርቡ አታውቁም። ዛሬ ህይወታችሁን ካላስተካከላችሁ ነገ የሚመጣው ህይወታችሁ ላይ ለሚፈጠረው ለእያንዳንዱ ነገር ራሳችሁ ነው ተጠያቂ የምትሆኑት። እግዚአብሔር በእንደዚህ አይነት ቪዲዮዎች እያነቃችሁ ነው። እግዚአብሔር መልእክት እየላከላችሁ ነው እንድትመለሱ፣ ካላችሁበት ነገር እንድትወጡ በተደጋጋሚ እግዚአብሔር ምልክት እየላከላችሁ ነው። ለእናንተ እንደነዚህ አይነት ነገር አሁንም ቀልድ ሊመስላችሁ ይችላል፣ አሁንም ጨዋታ ሊመስላችሁ ይችላል። ህይወት ግን መንፈሳዊ ነው። ዛሬ ወደ እግዚአብሔር ተመለሱ። ዛሬ ወደ ንስሐ ተመለሱ። ወደ ወንጌል ተመለሱ። ዛሬ ኢየሱስ ክርስቶስ ለእናንተ ወደ ከፈለላችሁ ዋጋ ዛሬ ተመለሱ። ጨዋታ ከሚያስመስልባችሁ ማይንድ ሴት ራቁ። ከልጅነት አስተሳሰብ ውጡና ዛሬ ለትንሽ ደቂቃ ስለነፍሳችሁ አስቡና በንስሐ ተመለሱ። አለበለዚያ አይበጃችሁም። ይሄ ነገር አይበጃችሁም። ዋጋ የምትከፍሉበት ቀን ይመጣል። ያስፈራሯችሁ ሳይሆን እግዚአብሔር ግን የፍቅር አምላክ እንደሆነ ልነግራችሁ ፈልጋለሁ። እግዚአብሔር ደከማችሁ ብሎ ኃጢአተኞች ናችሁ ብሎ ከሱ መንገድ ረጅም ዓመት ርቃችኋል ብሎ አያገላችሁም። እግዚአብሔር እናንተ ደካማዎች፣ ሸክማችሁ የከበደባችሁ ወደ እኔ ኑ እኔ አሳርፋችኋለሁ ብሏል። እግዚአብሔር ላሳርፋችሁ እያለ የሚጠራ እግዚአብሔር እያለ በሆነ አይነት ማይንድ ሴት ተይዛችሁ እግዚአብሔር አይወደኝም፣ እኔን ይጠላኛል፣ በሄድም እግዚአብሔር ይቅር አይለኝም በሚል ማይንድ ሴት ውስጥ ተይዛችሁ ለአጋንንት ዕቃ አትሁኑ። አጋንንት እንደ ልቡ የሚያደርጋችሁ ሰዎች አትሁኑ። ኑ ወደ እግዚአብሔር፣ ኑ ወደ ክርስቶስ። ጌታ ይቀበላችኋል። ከነ ድክመታችሁ፣ ከነ አቅም ማጣታችሁ፣ ከነ ውድቀታችሁ እግዚአብሔር ይቀበላችሁና ኳሊቲ ያለው ኑሮ እንድትኖሩ ያደርጋችኋል፣ ያግዛችኋል። እግዚአብሔር ዛሬ ወደ ንስሐ እንድትመጡ በዚህ ቪዲዮ ኢንካሬጅ ላደርጋችሁ እወዳለሁ።